العالمين وصل اللهم وسلم على نبينا محمد وعلى آله وصحبه أجمعين ፈስሉን አሉ። ፈስል ማለት ከዚህ በፊት እንደነገርኳችሁ መለያ ማለት ነው። አንድን ነገር አንድን ርዕስ ከአንድ ርዕስ የምንለይበት ፈስል ይባላል። ፊ ላይ አርካኒ በአርካን ላይ በማዕዘን ላይ ወይም ደግሞ በምሰሶ ላይ አልኢማኒ በኢማን ምሰሶ ላይ እንደሚታወቀው ዲናችን መራቲቡዲን ሰላሳ ይላሉ። የዲን የእምነታችን የእስልምና እምነት ደረጃዎች 3 ናቸው ይላሉ። አንደኛው ኢስላም ነው መጀመሪያው ነው። ሁለተኛው ደግሞ ኢማን ነው። ኢማን ከኢስላም ይበልጣል። አንድ ሰው ሙስሊም ከሚለው ስም ሙእሚን የሚለው ስም የበለጠ እሱን ክብር ይጨምረዋል። ሶስተኛው ደግሞ ኢህሳን ነው። እሱን እናያለን መጨረሻ ላይ እነግራችኋለሁ ኢንሻአላህ። አርካኑል ኢማን የኢማን ምሰሶች ሲተቱን 6 ናቸው። የመጀመሪያው ግን 5 ነበሩ። አንደኛው አንቱእሚነ ልታምን ነው። ቢላሂ በአላህ አን የምትለው እንደማለት ነው። በቃ አንቱእሚነ ልታምን ነው። ቢላሂ በአላህ ልታምን ነው። ሁለተኛው መላእክት ይቺ ዋውል አጢፋ ትባላለች። አንድ ነገር ትናገርና ከዛ ዋው እየጨመርክ ስትናገር እንደዚሁ እገሌ መጣትና እገሌ መጣ ስትል ዋው ትጠቀማለህ። አጢፋ ትባላለች በአረብኛ። አንቱእሚነ ቢላሂ በአላህ ልታምን ነው አንደኛው። ሁለተኛው መላእክት በመላእክቶችም ልታምን ነው። ወኩቱብሂ በኪታቦችም ልታምን ነው። ኩቱብ ማለት ብዙ ኪታቦች ማለት ነው። ኪታብ ደግሞ ማለት አንድ ኪታብ ለአንዱ ኪታብ እንላለን፣ ለብዙ ደግሞ ኩቱብ እንላለን። ወኩቱብሂ በኪታቦችም ልታምን ነው። ኪታብ ሲባል እንደሚታወቀው አላህ ለሁሉም ነቢይ እያንዳንዳቸውን ኪታብ እየሰጠ ነው የላከው። ስለዚህ በዚህ ኪታብ ማመን ግድ ነው። ለማንም ብለን ሳይሆን ለአላህ ብለን ማለት ነው። አራተኛ ወሩሱሊሂ በመልእክተኞችም ልታምን ነው። ረሱል አንድ መልእክተኛ ነው። ረሱል ከሲም በኋላ ዋው ሲመጣ ሩሱል ደግሞ ሲባል ብዙ መልእክተኞች ወሩሱሊ በመልእክተኞች በሱ መልእክተኞች ማለት በአላህ መልእክተኞች ማለት ነው። ዳሚር ትባላለች፣ ተውላጠ ስም ትባላለች። ወሩሱሊ በመልእክተኛው በአላህ መልእክተኞች ልታምን ነው። ይህንንም ለአላህ ብለን ነው የምናደርገው ማንም ስላለን ሳይሆን አላህ ይሄ ሐዲስ ነው መልእክተኛውን የነገረው። በሁሉም መልእክተኞች ልናምን አሁን ኢሳ ኢብኑ መርየም የመርየም ልጅ ኢሳ ይመለካል። ስለዚህ እሱን ሰዎች አመለኩትና እኛ በሱ አናምንም አንልም ማለት ነው። ግዴታችን ስለሆነ አላህ ስላዘዘን ነው የምናመልከው። ነብዩ አለይሂ ሰላቱ ወሰላም ስለነገሩን ነው በሱ የምናምነው። ወቢልየውሚ በቀንም ልታምን ነው። አኺሪ በመጨረሻው ቀን ማለት የውመል አኺር ማለት የመጨረሻው ቀን የውመል ቂያማ ሰዎች ከቀብር የሚነሱበት ቀን ማለት ነው። የመጨረሻው ቀን ለምን ተባለ ከተባለ ከዛ በኋላ የቀን ማፈራረቅ የሚባል የለም። ቀን እዛ ጋር ያቆማል። የዱንያ ቀን የዛን ነው የሚያልቀው። በቃ ፀሐይ የዛኔ ትወጣለች በቃ ያልቃል። ከዛ በኋላ የቀን መፈራረቅ አይኖርም። ለዚህ ነው የመጨረሻው ቀን የተባለው የዱንያ የመጨረሻው ቀን ማለት ነው። 5 ስድስተኛው ወቢልቀደሪ በቀደር ልታምን ነው። ቀደር ማለት ውሳኔ ማለት ነው። ኸይሪሂ በመልካሙ ዱንያ ላይ አላህ መልካም ነገር ከሰጠን፣ ወሸሪሂ በመጥፎም ልታምን ነው። እንዴት? ከአላህ ነው ብለህ ተዓላ ከፍ ካለው ከአላህ ነው ብለህ ልታምን ነው። ይሄ መልካምም ነገር መጥፎም ነገር አላህ ቀድሮት ነው በቃ የሆነ ብለህ ልታምን ነው አሉ መልእክተኛ አለይሂ ሰላቱ ወሰላም። ስለዚህ በመልካምም በመጥፎም ልናምን ነው ማለት ነው። መልእክተኛው አንድ ነገር እኮ የነካህ ነገር እኮ ሊስትህ አልነበረም፣ የሳተህም ነገር ሊነካህ አልነበረም። ያ ሁሉም ከአላህ ነው ብለው ሐዲስ ላይ እንደተናገሩት ማለት ነው።